በአደባባይ ልቀበልህ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ህዝብ ፊት እጄን ዘርግቻለሁ ከዛሬ ቀን ጀምሮ ልጅህ አድርገኝ ስሜንም በሕይወት መዝገብ ላይ አኑርልኝ ከዛሬ ቀን ጀምረህ ልጅ ስላደረከኝ ስሜንም በሕይወት መዝገብ ስለጻፍክልኝ አመሰግንሃለሁ። ሰይጣንን ዓለምን ስራዋን በጌታ በኢየሱስ ክርስቶስ ስም እክዳለሁ። አንተን ኢየሱስ ክርስቶስን በሕይወቴ ውስጥ ሾሜሃለሁ። ከዚህ ቀን ጀምረህ ልጅህ ስላረከኝ አመሰግንሃለሁ። የእግዚአብሔር ልጅ ኢየሱስ እንደሆንክ ለዓለም አውጃለሁ። እናገራለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም አመሰግንሃለሁ። እኔ ልጸልይ እዛው እንዳለ የዘላለም አምላክ እግዚአብሔር የናዝሬቱ ኢየሱስ ዛሬ ወንድሜን ዮኒን ስለተቀበልከው በቤቱ ውስጥ ስለጠራኸው ስለምታኖረው እግዚአብሔር ልጅ ኢየሱስ ዛሬ እልፍ አላፍት መላእክቶች በፊት እልል ስላሉ ስላሸበሸቡ እግዚአብሔር ሆይ በልጅ በኢየሱስ ስም አመሰግንሃለሁ። ጌታ ሆይ የሱ የሆኑትን በአጠቃላይ ልጆቹን ሚስቱን የሱ የሆነውን ሁሉ በኢየሱስ ክርስቶስን እንድትጠብቅ ፕሮቴክት እንድታደርጋቸው በደም እንድትሸፍን እንድትሰውራቸው እርግማን የሰዎች አንደበት የክፉ ሰዎች ቃላትን ሁሉ በክርስቶስ ኢየሱስም እንድትሰብር ከሱ ላይ እንድታነሳ ያደንህ ዕለት ዕለት ፕሮቴክት እንዲያደርጋቸው ያ ትኩስ ደም ዕለት ዕለት እንዲጠብቃቸው በጌታ በኢየሱስ ስም እኔ ጸልያለሁ። የትኛውም የጠላት የዲያብሎስ ስትራቴጂ የሟርት የድግምት መንፈስ ወደሱ የሚወረወር የጨለማ አሰራር የሟርተኛ መናፍስቶች የጥንቆላ መንፈስ የደጋሚ መንፈስ በኢየሱስ ስም አሁን ካንተ ላይ የተነሳ ይሁን። በኢየሱስ ስም ይነሳ። በክርስቶስ ኢየሱስም ካንተ ላይ ይነሳ። በኢየሱስ ስም ልጆች በደም ይሸፈኑ። ያንተ የሆነ ነገር በክርስቶስ ደም ይሸፈን። ቤትክ ላይ የደም ምልክትን አደርጋለሁ በኢየሱስ ክርስቶስ ስም። በክርስቶስ ደም ተበርካችኋል። የትኛውም ቀስት አያገኝህም። የትኛውም ሟርት አያገኝህም። በስምህ የሚሟርቱ በስምህ የሚደግሙ ፎቶህን ይዘው የሚሟርቱ ድግምት ሁሉ አንተ ላይ ላይሰራ በክርስቶስ ኢየሱስ ደም ዛሬ ድግምታቸውን ሟርታቸውን የናዝሬቱ ኢየሱስ አፍርሶታል። በኢየሱስ ስም የፈረሰ ይሁን። የተቆጣ መንፈስ ወደ ኢየሱስ መጥቷል። ከክርስቶስ ጋር ተቀላቅሏል። ይሄን ጌታን ተቀብሏል ብሎ የተቆጣ መንፈስ ቢኖ ቆይ ብሎ የሚዝት መንፈስ ቢኖ እቀርመዋለሁ በኢየሱስ ደም ስራው የፈረሰ ይሁን። የሚጠነቁል የጥንቆላ መንፈስ ቢሆን የፈረሰ ይሁን። የድግምት ኃይል ቢሆን የፈረሰ ይሁን። በኢየሱስ ደም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ወንድሜን በክርስቶስ ደም ስለሸፈንከው አመሰግንሃለሁ። በቤት ውስጥ አስተምረው፣ የቃልህን ብርሃን ግለጥለት። መንፈስ ቅዱስ በሁሉ ክብር ላንተ ይሁን። እልልታና ዝማሬ ዛሬ ባንተ ዘንድ ስለተሰማ እናመሰግንሃለን። በጌታ በኢየሱስ ስም አሜን። Yes, hallelujah.
ምን ይሁን ኢየሱስ ይባረክ ሃሌሉያ በደንብ ማርጋችሁ ወገኖቼ በጣም ደስ ብሎኛል። ፍቅራችሁን ግለጹለት። በቃ ዛሬ እስቲ በእውነት አሳዩኝ። በቃ ማየት እፈልጋለሁ። ታንኪዩ ኢየሱስ ይባረክ ሃሌሉያ ኢየሱስ አገኘው ዮኒ ኢየሱስ ይባረክ ሃሌሉያ Thank you, God. Thank you, God. Thank you, Holy Spirit. Thank you, Holy Spirit. Wow, Jesus, ጌታ ነው። ተሳዳቢ የምትሉትን ኢየሱስ ተናጠቀልኝ። መንፈስ ቅዱስ ኢየሱስ ይባረክ። ለጌታ ክብር አምጡልኝ። ለኢየሱስ ለጌታዬ የስ ተንበርክኮ ነው ኢየሱስን የተቀበለው። ተንበርክኮ በአምላኩን ራሱን ድግሪት አድርጓል ለኢየሱስ ሃሌሉያ ኢየሱስ። ዛሬ በእውነት መድረክ ላይ ምን እንደምችል አላውቅም። ዛሬ ኋላት መላእክቶች በሰማይ መልእክታቸውን አሰምተውታል።